Hello everyone, welcome back to my channel. Today we are going to dive into the inclusive course, especially focus on chapter 3, 4 and 5. We'll be covering essential topics like that of identification, differential surface and how to build an inclusive cultures. I have prepared a series of multiple questions, multiple choice, true or false, filling in the blank space, discussing question to help you prepare for your university exam. ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት እንግዲህ ከቻፕተር 4 እና ከቻፕተር 5 ሰሌክት አድርጌ ጥያቄዎችን እንሰራለን ማለት ነው። ከቻፕተር 4 እና ከቻፕተር 5 ማለት ነው። መልቲፕል ቾይስ አለ፣ ብላንክ ስፔስም አለ፣ ትሩ ፎልስ አለ፣ ዲስከሽን አለ ማለት ነው። ስለዚህ ከዚህ በፊት ከቻፕተር 3 ጥያቄዎችን አዘጋጅቼ ሰርችላችሁ ነበር። ስለዚህ እሱን ያላያችሁ ካላችሁ ሰብስክራይብ በማድረግ ሁሉንም ቪዲዮዎች ማግኘት ትችላላችሁ ማለት ነው። ትምህርቱንም ቢሆን ጥያቄዎችንም ቢሆን ማለት ነው። ዛሬ እንግዲህ ከዛ በቀጠል ከቻፕተር 4 እና 5 ሰሌክት አድርጌ ዩኒቨርሲቲ ላይ ኤግዛም ላይ የሚያዘጋጃችሁን ጥያቄዎች አብዛኛው ዩኒቨርሲቲ የሚያወጧቸውን ጥያቄዎች ሰሌክት አድርጌ ከቻፕተር 4 እና 5 ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቀጥታ ወደ ጥያቄው እንሂድ። መጀመሪያው መልቲፕል ቾይስ ኩዌስችን ነው። አንደኛው ጥያቄ ምን ይላል? What is the core definitions of an inclusive culture? What is the core definition of an inclusive culture? A. Involving only specific people in the workplace. B. The full and successful integrations of diverse people into a workplace or industry. C. Making organizational roles identify for everyone. D. Helping only persons with disability. ምንድነው እያላችሁ ያለው? አካታች ባህል ማለት ምን ማለት ነው? አካታች ባህል ኢንክሉሲቭ ካልቸር ስንል ምንድነው? አስ ኮር ዴፊኒሽንስ ኦፍ ኢንክሉሲቭ ካልቸር ማለት ምን ማለት ነው እያለ ኤ ላይ እያለ ኢንክሉሲቭ ካልቸር የምንለው የተወሰኑ ሰዎችን ብቻ በስራ ቦታ ማሳተፍ ነው እያለ ነው ኤ ላይ። ቢ ላይ እያለ ደግሞ ምንድነው የሚለን? ልዩነት ያላቸው ሰዎች በሙሉ በስራ ቦታ ወይም ደግሞ በኢንዱስትሪ ውስጥ ሙሉ በሙሉና ደግሞ በስኬት እንዲቀላቀሉ ማድረግ ነው እያለ ነው ቢ ላይ እያለ። ቢ ላይ ደግሞ ምንድነው እያለኝ ያለው? የድርጅቶችን ህግ ለሁሉም ሰው እኩል ማድረግ ነው እያለ ነው። ዲ ላይ ምንድነው የሚለው? አካል ጉዳተኞችን ብቻ መርዳት ነው። ስለዚህ ኢንክሉሲቭ ካልቸር የምንለው ምንድነው? the full and successful integration of diverse people into the workplace or industry ነው ማለት right? አካታች ወይም ደግሞ ኢንክሉሲቭ ካልቸር የምንለው ማንኛውም ሰው ማንነቱ ተከብሮ ተቀባይነት አግኝቶና ታውቆ ሙሉ አቅሙን እንዲጠቀም የሚያደርግ ድባብ መፍጠር ማለት ነው ኢንክሉሲቭ ካልቸር። ስለዚህ አንሰር መስት ቢ ቢ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ which of the following is not one of the primary dimensions or elements of an inclusive culture? ሁለተኛው ጥያቄ ምንድነው የሚለን? የአካታች ባህል ወይም ልኬቶች የአካታች ባህል ላይ የማይመደበው የትኛው ነው? A. universal design. B. recruitment training and advancement opportunity. C. workplace accommodation and accessibility. D. financial exploitation. ስለዚህ መልሳችን የሚሆነው ምንድነው? ዲ ነው ራይት። ዲ ይሆናል ማለት ነው። የመጀመሪያዎቹ ሶስቱ አካታችነትን ለመገንባት የሚያስፈልጉ መሰረታዊ ጉዳዮች ሲሆኑ ብዝበዛ ወይም ደግሞ ብዝበዛ የምንለው ነገር ፋይናንሻል ኤክስፕሎይቴሽን ከአካታችነት ወይም ደግሞ ከኢንክሉሲቭ የራቀ ነው ማለት ነው። ስለዚህ ዲ መልሳችን ይሆናል ማለት ነው። ወደሚቀጥለው ስንሄድ ሶስተኛው ጥያቄ ላይ ስንሄድ the following characterize an inclusive community? A. benefiting only a few select group. እንግዲህ እያለኝ ያለው ምንድነው? ሶስተኛው ጥያቄ የአካታች ማህበረሰብ ኢንክሉሲቭ ኮሚኒቲ መገለጫ የሆነው የትኛው ነው? ኤ benefiting only a few selected group here ጥቂት ቡድኖች ብቻ መጥቀም ነው እያለ። ቢ a community where no one is left behind and everyone is a part of decision making ይላል ቢ ላይ ነው። ማንም ሰው ወደኋላ የማይቀርበት no one left behind እና ደግሞ ሁሉም በውሳኔ አሰጣጥ የሚሳተፍበት ነው ያለኛል። ኢንክሉሲቭ ኮሚኒቲ መገለጫ ነው ያለ። ሲ a community that reject diversity ሲ ላይ ደግሞ እያለ ያለው ልዩነትን የማይቀበል ነው። ዲ resolving conflict ግጭትን በኃይል የሚፈታ ነው እያለ። ስለዚህ እዚህ መልሳችን የሚሆነው ማለት ቢ right a community where no one is left behind and everyone is part of decision making የሚለው ቢ ይሆንልናል ማለት ነው መልሳችን። ኢንክሉሲቭ ኮሚኒቲ መገለጫ የሚሆነው ከዚህ ውስጥ ማን ነው ማለት ነው? ማንም ሰው ወደኋላ የማይቀርበትን no one left behind እና ደግሞ ሁሉም በውሳኔ አሰጣጥ ላይ የሚሳተፍበት ነው የሚለው መልሳችን ቢ ይሆናል። እዚህ ጋር ኤክስፕላኔሽኑን ማስቀምጥላችኋለሁ። ወደ አራተኛው ጥያቄ ስንሄድ what are the
common negative results in a society where inclusiveness is absent? አራተኛው ጥያቄ የሚለው ምንድነው? አካታችነት በሌለበት ማህበረሰብ ውስጥ የሚከሰተው አሉታዊ ተጽዕኖ አሉታዊ የሆነ ውጤት የትኛው ነው እያለኛል። ኤ love and mutual respect፣ ቢ prejudice selfishness and መጀመሪያው ላይ ኤ ላይ ምንድነው የሚለው ፍቅርና መከባበር ነው እያለኝ። እንግዲህ ጥያቄው የሚለው ምንድነው? አካታችነት በሌለበት ማህበረሰብ ውስጥ የሚከሰተው አሉታዊ ውጤት የትኛው ነው? ኤ ፍቅርና መከባበር ነው ይላል። ቢ ላይ ያለው ደግሞ ቅድመ ፍርድ ወይም prejudice የምንለው እና ደግሞ የበቀል ስሜት vengeance የምንለው ነው ይላል። ወደ ሲ ላይ ስንገባ ደግሞ ትራንስፓረንሲ ኤንድ ሆነስቲ ነው ወይም ደግሞ ግልጸኝነትና ታማኝነት። ዲ ላይ ያለው ደግሞ ምን ይላል? እኩልነት ነው ይላል። ስለዚህ መልሳችን የሚሆነው ምክንያቱም ኔጌቲቭ የሆነ ሪዛልት ወይም ደግሞ አካታችነት ወይም ኢንክሉሲቭነስ በሌለበት ማህበረሰብ ውስጥ የሚከሰተው አሉታዊ የሆነ ውጤት ምንድነው? ቅድመ ፍርድ prejudice እና ደግሞ የበቀል ስሜት የምንለው ይፈጠራል ማለት ነው። አንሰር መስት ቢ። ወደ አምስተኛው ስንሄድ in the context of this course peace የምንለው ነገር ምንድነው? እንግዲህ እያንዳንዱን ነገር ከዚህ በፊት ተመረን ፒስ ማለት ምንድነው? ፒስ ሰላም ሰላም ምንን ያካትታል? ኤ only the absence of war ይላል፣ ከጦርነት ነፃ መሆንም ብቻ። ቢ ending conflict through violence ይላል፣ ግጭቶችን በኃይል መጨረስ ነው ይላል። ሲ creating mutual understanding a positive relationship between groups፣ ግለሰቦችና ቡድኖች በመካከላቸው መልካም ግንኙነትና መግባባትን መፍጠራቸው። ዲ ignoring different point of view፣ የሌሎችን ሐሳብ አለመቀበል እያለ። ስለዚህ መልሳችን የሚሆነው ሲ ነው የሚሆነው። ራይት ሲ ነው መልሳችን የሚሆነው ሲ ነው። ግለሰብና ቡድኖች በመካከላቸው መልካም ግንኙነትንና ደግሞ መግባባትን መፍጠራቸው ምን ይባላል? ፒስ ይሆናል ማለት ነው። ስድስተኛው እንግባ። which of the following can be a source of conflict ይላል። ስድስተኛው ጥያቄ የሚለው ምንድነው? የግጭት መነሻ ምንጮቹ ምን ሊሆኑ ይችላሉ? A disunity and confusion of value within the individual። ኤላይ ምን ይላል? በግለሰብ ውስጥ የሚፈጠር አለመስማማት ነው እያለ ነው የግጭት መነሻው። ሶሻል ኢኒኳሊቲ ኤንድ ኤክስክሉዥን ነው ይላል፣ የሀብት ክፍፍል አለመመጣጠናቸው። ሲ ናሽናል ፖሊሲ ኤንድ ናሽናል ፖሊሲ that affect future generation፣ ማህበራዊ መገለል ወይም ሶሻል ኤክስክሉዥን ማለት ነው። እነዚህ ነገሮች ናቸው ይላል። ስለዚህ ሁሉም ናቸው፣ ሁሉም መልስ ይሆናሉ። እንግዲህ ግጭት የሚፈጠረው ሶርሱ ከራስ ሊሆን ይችላል፣ ያን ኢንዲቪጁዋል ከቤተሰብ አልፎም ደግሞ እስከ ሀገር አቀፍ ፖሊሲዎች ባሉ ችግሮች በእነዚህ ችግሮች ሊነሳ የሚችል ነው። ስለዚህ ሁሉም መልስ ይሆናሉ ማለት ነው። ወደ ሰባተኛው ስንሄድ what is the definition of inclusive development ይለናል። አካታች ልማት የምንለው ነገር ምን ማለት ነው? ኢንክሉሲቭ ዴቨሎፕመንት ማለት ምን ማለት ነው? ኤ ግሮዝ ዛት ቤኔፊት ኦንሊ ዘ ጎልስ። እንግዲህ ኢንክሉሲቭ ካልቸር የምንለው ኤ ላይ የሚለን ኢንክሉሲቭ ካልቸር ማለት ለሀብታሞች ብቻ እድገት ማምጣት ነው እያለ ያለ። ቢ ኢንሹሪንግ ኦል ማርጂናላይዚንግ ኤንድ ኤክስክሉድድ ግሩፕስ አር ስቴክሆልደርስ ኢን ዴቨሎፕመንት ፕሮሰስ ይላል። ቢ ላይ ደግሞ ኢንክሉሲቭ ዴቨሎፕመንት የምንለው የተገለሉ የህብረተሰብ ክፍሎች በልማት ሂደቱ ውስጥ ባለቤት እንዲሆኑ ማድረግ ነው ይላል። ሲ ቴክኖሎጂ ኦንሊ ዴቨሎፕመንት፣ ኢንክሉሲቭ ዴቨሎፕመንት የምንለው የቴክኖሎጂ እድገት ብቻ ነው ይላል። ሲ ላይ ዲ አርባን ኮንስትራክሽን ፕሮጀክት፣ እንግዲህ ኢንክሉሲቭ ዴቨሎፕመንት ማለት የከተማ ግንባታ ነው ይላል። ስለዚህ መልሳችን ሊሆን የሚችለው ቢ ነው ማለት ቢ ነው የሚሆነው። ቢ ነው ለምን ቢያል እንግዲህ ልማት አካታች ማለት ኢንክሉሲቭ ዴቨሎፕመንት የሚባለው እንግዲህ ሁሉም ማርጂናላይዝ የሆኑ ክፍሎችን ተጠቃሚ ማድረግ ነው፣ ወይንም ደግሞ ሁሉም ማርጂናላይዝ የሆኑ ክፍሎችን ተጠቃሚ ሲሆኑ ነው ኢንክሉሲቭ ዴቨሎፕመንት ብለን ልንል የምንችለው ማለት ነው። ስለዚህ መልሳችን የሚሆነው ቢሆናል ማለት ነው። ወደ ስምንተኛው ጥያቄ ስንሄድ what is a benefit of inclusion specifically for students with disability ነው እያለኝ ያለው። ስምንተኛው እንግዲህ ለአካል ጉዳተኛ ተማሪዎች አካታች መሆን የሚያስገኘው ጥቅም ምንድነው? የሚያስገኘው ጥቅም የትኛው ነው እያለኝ ያለው። ራይት ለአካል ጉዳተኛ ተማሪዎች አካታች መሆን የሚያስገኘው ጥቅም የትኛው ነው? ኤ ዴቨሎፕመንት ኦፍ ፍሬንድሺፕ፣ የጓደኝነት ግንኙነት መፍጠር። ቢ ግሬተር አክሰስ ቱ ዘ ጄኔራል ካሪኩለም፣ በትምህርቱ የተሻለ ተሳትፎ ማድረግ። ሲ ኢንክሪዝድ ሶሻል ኢኒሺዬሽን ኤንድ ኔትወርክ፣ ማህበራዊ ክህሎትን ማሳደግ። ዲ ሁሉም መልስ ናቸው። እነዚህ ሁሉም መልሶች ናቸው። የአካል ጉዳት ያለበት ተማሪ አካታች መኖሩ የሚያስገኘው ጥቅም እነዚህ
የትኛው ነው የሚለው ኢንክሉሲቭ መኖሩ እነዚህ ነገሮች እንድናደርግ ያደርገናል ማለት ነው። ስለዚህ ሁሉም መልስ ይሆናሉ ማለት ነው። እንግዲህ አካታችነት ተማሪዎች ከኩዮቻቸው ጋር እንዲማሩ እና ደግሞ ለወደፊት ህይወታቸውም እንዲዘጋጁ ይረዳቸዋል ማለት ነው። ይረዳቸዋል ኢንክሉሲቭ የምንለው ነገር ማለት ነው። ዘጠነኛው ላይ ስንገባ what is an effective way to resolve conflict እንግዲህ ግጭትን ለመፍታት ውጤታማ የሆነው መንገድ የትኛው ነው? ዘጠነኛው ላይ የሚለው ኤ forcing your point of view on other የራስን ሀሳብ ብቻ መጫን ነው አለ። ቢ seeking common ground and win-win approach የሁሉንም ወገን ሀሳብ ማዳመጥና ደግሞ የጋራ መግባቢያ መፈለግ ዊን-ዊን አፕሮች መፍጠር ግጭትን ለመፍታት ውጤታማ የሆነ መንገድ ነው ይለናል። ቢ ላይ ሲ interrupting the other person while they speak ሌላው ሲናገር ጣልቃ መግባት ነው ይላል። ዲ ringing up multiple unrelated issue at once ዲ ላይ ደግሞ እያለኝ ያለው ምንድነው የቆዩ ግጭቶችን ማንሳት ነው ይላል። ስለዚህ መልስ ሊሆን የሚችለው ቢ ነው መልስ ሊሆን የሚችለው ግጭትን ለመፍታት ውጤታማ የሆነው ነገር ምንድነው የሁሉንም ወገን ሀሳብ ማዳመጥ አለብን እናም ደግሞ የጋራ መግባቢያ መፈለግ ዊን-ዊን አፕሮች መፍጠር ይኖርብናል ማለት ነው። ይህ ነው ግጭትን የምንፈታበት መንገድ ማለት ነው። አንሰር መስክሪ ቢ ይሆናል ማለት ነው። እንግዲህ ግጭትን ለመፍታት ምን ማድረግ አለብን? በትዕግስት ማዳመጥና ደግሞ ለሁሉም ወገን የሚጠቅም መፍትሄ መፍጠር ነው። effective resolution involves listening, asking questions and agreeing on a mutually acceptable time to discuss the issue ነው ማለት ነው። ይሄን ነገር ማድረግ አስፈላጊ ነው ማለት ነው። ወደ አስረኛው ስንሄድ why is inclusion necessary for democracy? አስረኛው ጥያቄ የሚለው ምንድነው? በዲሞክራሲ ስርዓት ውስጥ አካታችነት ወይም ደግሞ ኢንክሉሲቭነስ የምንለው ነገር ለምንድን ነው የሚያስፈልገን ነው ያለኛል። ኤ because democracy is the rule of the people by the people and for the people ነው። እንግዲህ ኤላይ የሚለን ነገር ምንድነው? ዲሞክራሲ በዲሞክራሲ ስርዓት ውስጥ አካታችነት መኖር የሚያስፈልገን ዲሞክራሲ የህዝብ አስተዳደር ስለሆነና ሁሉንም ማሳተፍ ስላለበት ነው ኤላይ ያለኛል። እሺ a small elite groups ቢላይ ደግሞ እያለኝ ያለው ምንድነው? የተወሰኑ ሰዎችን ለመጥቀም ነው ይላል። ሲ just to hold elections ስለይ ደግሞ እያለኝ ያለው ምንድነው? ምርጫ ለማካሄድ ብቻ ነው። ዲ to receive foreign aids ቢላይ ደግሞ እያለኝ ያለው ምንድነው? የውጭ እርዳታ ለማግኘት ነው ይላል። መልሳችን የሚሆነው ኤ ነው። ኤ ላይ ያለው መልሳችን ነው። because እንግዲህ በዲሞክራሲያዊ ስርዓት ውስጥ አካታችነት የሚያስፈልግበት ዋና ምክንያት የሚሆነው ዲሞክራሲ የህዝብን አስተዳደር ዲሞክራሲ የህዝብ አስተዳደር ስለሆነ ሁሉንም ማሳተፍ ስላለበት ነው ማለት ነው። ስለዚህ አንሰር መስጠት ኤ ብላችሁ ተይዙልኛላችሁ ማለት ነው። በዚህ መልኩ ምርጫ ያልቃል። አሁን ወደ ፎርስ ጥያቄ እንሄዳለን ማለት ነው። የመጀመሪያው ፎርስ ጥያቄ እንሄድ equity means the exact same treatment sameness for everyone ነው። ኢኩዊቲ ወይም ፍትሃዊነት ማለት ሁሉንም ሰው እኩል ማድረግ ነው እያለ ሁሉንም ሰው እኩል ማድረግ ነው እያለ መልሱ ስህተት ሐሰት ነው። ራይት መልሱ ትክክል አይደለም። ለምን equality implies sameness while equity implies social justice, fairness and providing what is needed to reach an equal outcomes ብለን ተመረናል። ኢኩዊቲ ወይም ፍትሃዊነት እና ፍላጎትን መሰረት ያደረገ ድጋፍን የሚያመለክት ሲሆን ኢኳሊቲ የምንለው ግን እኩልነትን ሴምነስን የሚያመለክት ራይት። ስለዚህ ኢኩዊቲ የምንለው ነገር ፍላጎትን መሰረት ያደረገ ነው። ኢኳሊቲ የምንለው ነገር እኩልነት ወይም ሴምነስን የሚያመለክት ነገር ነው። እንደዚህ ተመረናል ማለት ነው። እንደዚህ ብለን ተመረናል። ስለዚህ መልሳችን የሚሆነው ፎልስ ነው ማለት ነው። ወደ ሌላው ጥያቄ ስንሄድ an inclusive organization accepts diversity as a way of life an inclusive organization accepts diversity as a way of life ነው ያለኛል። አካታች ድርጅት ልዩነትን ወይም ዳይቨርሲቲን እንደ አንድ የህይወት ዘይቤ ይቀበላል ነው ያለኛል። ስለዚህ ትክክል ነው፣ እውነት ነው። inclusive organizations embrace diversity as a cultural norm and invite full participation from all groups ማለት ነው። አካታች ድርጅት ልዩነትን እንደ ችግር ማየት ሳይሆን እንደ ጸጋ ያየዋል። ራይት
ስለዚህ the answer must be true ይሆናል ማለት ነው። ወደሚቀጥለው ስንሄድ the concept of indigenous inclusion does not consider local or cultural values. ይህ ደግሞ ምንድን ነው የሚለው indigenous inclusion የሚለው ሐሳብ የአካባቢውን ወይም ደግሞ የሀገር በቀል እሴቶችን ማካተትን አይመለከትም ነው እያለኛል። does not consider local or cultural value ያለ የአካባቢውን ወይም ደግሞ የሀገር በቀል እሴቶችን ማካተቱን አይመለከትም ነው እያለኛል። the answer must be false ነው የሚሆነው መልሱ። እንግዲህ indigenous inclusion የምንለው ምንድነው? የሀገር በቀል እሴቶችን እና ደግሞ ስልቶችን በስራ ቦታ እንዲተገበሩ የሚያደርግ ነው right እንጂ does not consider local or cultural value አይደለም። ስለዚህ መልሳችን የሚሆነው false ይሆናል ማለት ነው። Respecting different point of view is essential for sustaining peace, right? The answer must be true. ይህ መልሳችን የሚሆነው true ነው። ሰላምን ለማስፈን የሌሎችን እይታ ወይንም ደግሞ point of view ማክበር አስፈላጊ ነው right? የሌሎችን እይታ ማክበር ያስፈልጋል ሰላምን ለማስፈን ማለት። ስለዚህ መልሳችን የሚሆነው ይሄ ነው true ይሆናል ማለት ነው። መልሳችን የሌሎችን ሐሳብ ማክበር ግጭቶችን በሰላማዊ መንገድ ለመፍታት ይረዳናል ማለት right? የሌሎችን ሐሳብ ስናከብር ግጭቶችን በሰላማዊ መንገድ መፍታት እንችላለን ማለት ነው። ስለዚህ የዚህ መልስ true ነው። ሌላኛው ጥያቄ ስንሄድ workplace diversity can include difference in religion, gender and mental ability ይለናል ማለት ነው። እንግዲህ በስራ ቦታ ውስጥ የሚከሰት ልዩነት ወይም ዳይቨርሲቲ የሰዎችን የሃይማኖት እና ደግሞ የጾታ ልዩነት ሊያካትት ይችላል ይላል። the answer must be true ይሆናል ማለት ነው። ሌላኛው ጥያቄ ስንሄድ diversity in the workplace encompass culture, ethnic, religion, gender, diversity ምናምን ይላቸዋል። እዚህ ጋር explanation ነው። እዚህ ጋር explanation ነው የዚህ ማለት ነው። አሁን ቀጥታ ወደ ምንድን ነው የምንሄደው? ወደ ብላንክ ስፔስ 3 ብላንክ ስፔሶች አሉ። ወደ እሱ እንሂድ። የመጀመሪያው ብላንክ ስፔስ ምንድነው? blank is defined as the idea, custom and social behavior of a particular people or society. ምንድነው እያለኝ ያለው? በአንድ ማህበረሰብ ውስጥ ያሉ ሰዎች ሐሳብ፣ ወጋቸውን እና ደግሞ ማህበረሰባዊ ባህሪ በጠቅላላው ምን ይባላል? ስፔል የሚያደርግልን ምንድነው? ካልቸር right? ካልቸር በአንድ ማህበረሰብ ውስጥ የሰዎችን ሐሳብ፣ ወግ፣ ማህበራዊ ባህሪ ጠቅልሎ የያዘልን ምንድነው ማለት ነው? ካልቸር ማለት ነው። አንዘር መስት ቢ ካልቸር ትላላችሁ። የሚቀጥለው ስንሄድ in an inclusive organization the sense of belonging and connection that people feel is called ምንድነው የሚሆነው? inclusion የሚለው መልሳችን ይሆናል ማለት ነው። ምክንያቱም ምንድነው እያለኝ ያለ ጥያቄው የሚለው ምንድነው? አካታች ድርጅት ውስጥ ሰዎች የመቀበል የመገናኘት እና ደግሞ የባለቤትነት ስሜት እንዲሰማቸው የሚያደርግ ምንድነው ነው እያለኝ ያለው inclusion ነው። To sustain peace, individual must have the skills to differentiate the truth from blank or bias. ይህ ጥያቄ ምንድነው የሚሆነው? ያለኝ ያለው ጥያቄ ምንድነው? ሰላም እንዲሰፍን የሰዎችን እይታ ማክበርና ደግሞ እውነትን ብለው from መለየት መቻል ያስፈልጋል ይላል። ብላንክ ፕሮፓጋንዳ መለየት መቻል ያስፈልጋል። ስለዚህ ምንድነው የሚሆነው? መልሳችን ፕሮፓጋንዳ right? ሰላም እንዲሰፍን የሰዎችን እይታ ማክበርና ደግሞ እውነትን ከፕሮፓጋንዳ መለየት መቻል ያስፈልጋል right? ፕሮፓጋንዳ የሚል መልስ ይሆናል ማለት ነው። አሁን ደግሞ ዲስከሽን ኩዌስችኖች አሉ። ሁለት ዲስከሽን ኩዌስችኖች አሉ። እነሱን አይተን እንጨርሳለን። List and explain the key characteristics of an inclusive community. አንደኛው ጥያቄ የሚለን ምንድነው? አካታች ማህበረሰብ ወይም inclusive community ሊኖራቸው የሚገቡ ዋና ዋና ባህሪያቶች ምንድናቸው? እንግዲህ አንድ inclusive community ሊኖረው የሚገባው ባህሪ ምንድን ናቸው የሚለው ማለት ነው እዚህ ጋር የጠየቀን። ስለዚህ ምን ይመስላችኋል? አንድ ኢንክሉሲቭ ማህበረሰብ ሊኖረው የሚገባው ባህሪ ምን ይመስላችኋል? እስኪ ግዴታ ሊኖረው የሚገባው ባህሪ ኢንክሉሲቭ ኮሚኒቲ ምን ይመስላችኋል?
የመጀመሪያው ዳይቨርስ ነው። ራይት? ዳይቨርስ ማለት ስብጥር፣ ልዩነትን መቀበል ነው አንደኛው ኢንክሉሲቭ ኮሚኒቲ ሊኖረው የሚገባው ባህሪ። ሁለተኛው ኢኩዊቴብል ነው፣ ፍትሃዊ መሆን አለበት። ሁሉም የመኖሪያ አቅም እንዲኖረው ማድረግ ያስፈልጋል። ኢንተራክቲቭ ራይት? ተሳትፎ፣ ሰዎች የሚገናኙባቸው ክፍት ቦታዎችን መኖር መቻል አለበት። አራተኛው ኢንቨስት የሚያደርግ ለህዝቡ ደህንነት ሀብት የሚመድብ መሆን መቻል አለበት ነው። ራይት? ኤንድ አክሰሲቢሊቲ፣ ተደራሽ ወይም አክሰሲቢሊቲ የምንለው ተደራሽ አገልግሎቶቹ ለሁሉም ቅርብ መሆን መቻል አለባቸው እና እነዚህ ናቸው ማለት ነው ኢንክሉሲቭ ኮሚኒቲ ሊኖራቸው የሚገቡ ዋና ዋና ባህሪያቶች። እዚህ ጋር አስቀምጥላችኋለሁ። ዳይቨርስ፣ ኢኩዊቴብል፣ አክሰሲብል ብዬ እዚህ ጋር አስቀምጥላችኋለሁ ማለት ነው። ወደ ሁለተኛው ጥያቄ እንሂድ። ኤክስፕሌን ዘ ሪሌሽንሺፕ ቢትዊን ኢንክሉሲቭነስ ፒስ ኤንድ ዲቨሎፕመንት። ሁለተኛው ጥያቄ እንግዲህ ምንድን ነው የሚለን? በአካታችነት በሰላምና በልማት መካከል ያለውን ዝምድና አብራራ ወይም ግለጽ ነው። በምንና በምን? በኢንክሉሲቭነስ፣ በአካታችነት፣ በሰላምና በልማት ያለውን ዝምድናቸውን ሪሌሽንሺፓቸውን አብራራ ወይም ለይ የሚል ጥያቄ ነው ማለት ነው። መልሳችን ሊሆን የሚችለው ምንድነው? Inclusiveness creates equality and equity, which reduce social exclusion and major source of conflict. When a society is peaceful, it allows to all people to become stakeholders in the development process. Therefore, inclusiveness acts as the foundation for peace, and peace is the prerequisite for sustainable inclusive development. እንግዲህ አካታችነት የምንለው ነገር ሲኖር ፍትህና እኩልነት ይሰፍናል። ራይት? ኢንክሉሲቭ ሲኖር ምን ይሰፍናል? ኢንክሉሲቭ ክሬት ሲደረግ ኢኳሊቲ ኤንድ ኢኩዊቲ ይፈጠራል። ኢንክሉሲቭ ሲኖር ምን ይፈጠራል? እኩልነት፣ ፍትሃዊነት ይፈጠራል። አንድ ራይት? ይህም ደግሞ ምንን ይቀንስልናል? ሪዲዩስ ሶሻል ኤክስክሉዥን ኤ ሶርስ ኦፍ ኮንፍሊክት፣ ግጭትን በመቀነስ ሰላም ያመጣል። ራይት? ግጭትን ሶርስ ኦፍ ኮንፍሊክትን በመቀነስ ሰላምን ያሰፍናል። አንድ ሁለተኛው ደግሞ when society is peaceful፣ ሰላም ባለበት ማህበረሰብ ውስጥ ደግሞ ፒስፉል በሆነ ማህበረሰብ ውስጥ ደግሞ it allows all people to become stakeholders in development process። ሁሉም ሰው የተገለሉት ተጨምሮ ማለት ነው ዲስብል የሆኑት ወይም የተገለሉት ጨምሮ በልማት ስራ ላይ እንዲሳተፉ ዘላቂ እድገት ወይም ደግሞ ልማት እንዲመጣ ያደርጋል ማለት ነው። Therefore, inclusiveness acts as the foundation of peace, and peace is the prerequisite for sustainable inclusive development, right? ስለዚህ አካታችነት ለሰላምም ሆነ ለልማት መሰረት፣ ለሰላምም ይሁን ለልማትም ይሁን ለፒስም ለዴቨሎፕመንትም መሰረት ነው ማለት ነው። ምን አካታችነት ማለት ነው። ስለዚህ በዚህ መልኩ እንግዲህ ጥያቄዎችን ጨርሰናል። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። በዚህ መልኩ ጨርሰናል። ሰላም ሁኑ።